የዩናይትድ ስቴትስ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ ጠየቁ። የአሜሪካ ህግ አውጪዎች የትራምፕ አስተዳደር አባላት ፕሬዚዳንቱ ማንሳት ካልቻሉ የስልጣን ሽግግር የሚደነገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዳነሱት እየጠየቁ ይገኛሉ። የአሪዞና ኮንግረስ አባል የሆነችው ያስሚን አናሳሪ 25ኛውን ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከልም ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባባሱ ነው፣ ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶችን ኢላማ አድርገዋልን ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፏል በማለት አንሳሪ በኤክስ ገጿ ላይ አስፍራለች። የሚኒሶታ የኮንግረስ ሴት ኢልሃን ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካ እብድ ከስልጣን መወገድ አለበትም ብለዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሜላኒ ስታኒቨር የስልጣን ሽግግር የሚደነገውን 25ኛውን የአሜሪካን ህገ መንግስት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብላለች። የኢሊኖይ የቀድሞ የሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕም ባሰፈሩት መልእክት በዚህች ሀገር ላይ ለዘላለም ጉድፍ ይሆናልም ብለዋል። የዲሞክራቲክ ሴኔት አባል የሆኑት ክሪስ መሪፊም በኤክስ ላይ ባሰፈሩት መልእክትም እኔ በትራምፕ ካቢኔ ውስጥ በሆን ኑሮ የስልጣን ሽግግር የሚደነገውን 25ኛውን የአሜሪካን ህገ መንግስት ማሻሻያ የህገ መንግስት ጠበቆችን በመጥራት ይህንን ውሳኔ አሳልፋለሁ ሲሉም ተደምጠዋል። በአሁኑ ሰዓትም ታዲያ በርካታ አሜሪካውያን ተቃውሞም እየገጠማቸው የሚገኘው ትራምፕ ምን እያሰቡ ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ?